በፍጥነት በሚለዋወጥ ዓለም ውስጥ ለ77 ዓመታት ጸንቶ የቆመ ፍቅር ማግኘት እንደ ተአምር ይቆጠራል። የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር እና ባለቤታቸው ሮዝሊኒ ካርተር በአሜሪካ ታሪክ ረጅሙን የፕሬዝዳንታዊ ትዳር ታሪክ ብቻ ሳይሆን ለዓለም ሁሉ የሚተርፍ የፍቅር መማሪያ መጽሐፍ ትተው አልፈዋል። ለ7 አስርት ዓመታት ከግማሽ በላይ በአንድ ጣራ ስር በስልጣን ማማም ሆነ በተራው ህይወት ውስጥ በፍቅር እንዲዘልቁ ያደረጋቸው እነዚያ ወርቃማ ምስጢራት ምንድናቸው? ዛሬ ከቤተ መንግስት ግድግዳዎች በስተጀርባ የነበረውን ያንን ጥልቅ ጥበብ እንመረምረዋለን። እስከ መጨረሻ ከኔ ጋር ሁኑ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። ምስጢር 1 የፀሐይ ግባት ህግ። የካርተሮች የመጀመሪያውና ጥብቅ መመሪያቸው በቀን መጨረሻ ላይ ሳይታረቁ አለመተኛት የሚለው ነበር። ጂሚ ካርተር በአንድ ወቅት እንዲህ ብሎ ነበር፣ በእኛ ትዳር ውስጥ ፀሐይ በቁጣችን ላይ እንድትጠልቅ አንፈቅድም። ምንም ያህል ብንቀያየም ከመኝታችን በፊት ያንን ጉዳይ መፍታት ግዴታችን ነው። ይህ ጥበብ ለምን የትዳር መዳኛ ሆነ? አንደኛ፣ ስሜታዊ ጽዳት። በትዳር ውስጥ ትናንሽ ቅሬታዎች ልክ እንደ አቧራ ናቸው። በየቀኑ ካልጠረጓቸው ወደ ቆሻሻ ክምርነት ይቀየራሉ። በየቀኑ መታረቅ ልብን ሁሉ ጊዜ አዲስ ያደርገዋል። ሁለተኛ፣ ከትክክለኛነት ይልቅ ግንኙነትን ማስቀደም። እኔ ነኝ ትክክል ከሚል የራስ ወዳድነት ስሜት ይልቅ ትዳራችን ይበልጣል የሚል የትህትና መንፈስን ይገነባል። ሶስተኛ፣ የመተማመን ድልድይ። ነገሮች ሳይባባሱ ፊት ለፊት የመነጋገር ልምድ በትዳር ውስጥ ድብቅ አጀንዳ እንዳይኖር ያደርጋል። ምስጢር 2 ነፃነት በውህደት ውስጥ። ብዙዎች ትዳር ማለት መቀላቀል ብቻ ይመስላቸዋል። የካርተሮች ምስጢር ግን መከባበር ላይ የተመሰረተ ነፃነት ነው። ሮዝሊኒ የራሷ ጠንካራ አቋም፣ የራሷ የፖለቲካ ተጽዕኖና የራሷ የምትወዷቸው ስራዎች ነበሯት። ጂሚ ባለቤታቸውን እንደ ፕሬዝዳንት ሚስት ብቻ ሳይሆን እንደ ሙሉ ሰውና እንደ እኩል አጋር ያከብሯት ነበር። ይህ እንዴት ፍቅራቸውን አደሰው? አንደኛ፣ አሰልቺነትን ይገላል። ሁለቱም የየራሳቸው የእውቀትና የሥራ ዓለም ሲኖራቸው ሲገናኙ አዲስ ወሬና አዲስ መነቃቃት ይፈጥራል። ሁለተኛ፣ ለራስ የሚሰጥ ዋጋ። በትዳር ውስጥ ራስን አለማጣት ለትዳር አጋር የሚሰጠውን ክብር ይጨምራል። ሮዝሊኒ ስታድግ ጂሚ ኩራት ይሰማቸው ነበር። ጂሚ ሲሳካላቸው ሮዝሊኒ ደጋፊ ነበረች። መተንፈሻ። ልክ እንደ እሳት ፍቅርም ለመቀጣጠል አየር ወይም ስፔስ ያስፈልገዋል። በጣም መጠጋጋት ፍቅርን ሊያፍነው ይችላል። ምስጢር 3 ከራስ በላይ የሆነ ዓላማ። የካርተር ትዳር ከግል ደስታ በላይ የጋራ ትርጉም ነበረው። ሃቢቴት ፎር ሂውማኒቲ በተባለው ድርጅት በኩል ለዓመታት ለድሆች ቤት ሲሰሩ ሲያልጉና ሲደክሙ አብረው ነበሩ። ትምህርቱ ጥንዶች ትኩረታቸውን በራሳቸው ላይ ብቻ ሲሆን ጥቃቅን ነገሮች ያበላሻቸዋል። ነገር ግን አብረው የሚሮጡለትን ትልቅ ዓላማ ካላቸው ያ ዓላማ እንደማጣበቂያ ሆኖ ያቆያቸዋል። የጋራ አገልግሎት ትዳርን ወደ ቅዱስ ጥምረት ይቀይረዋል። የ77 ዓመታት ጉዞ በአበባ የተነጠፈ ያልነበረም። የፖለቲካ ሽንፈቶች፣ የካንሰር ህመምና እርጅና ፈትኖታል። ነገር ግን በየቀኑ ይቅር ለመባባልና ነፃነትን ለመስጠት የወሰኑት ውሳኔ ግንዱ የማይበገር ትዳር አቆመላቸው። ሮዝሊኒ ካርተር በ96 ዓመታቸው ከዚህ ዓለም በሞት ሲለዩ ጂሚ ካርተር ያለ እሷ ህይወት ትርጉም የለውም ማለታቸው የፍቅራቸው ጥልቀት ማሳያ ነው። ዛሬ ከጂሚ እና ከሮዝሊኒ ታሪክ ምን ተማራችሁ? ሳይታረቁ አለመተኛት ወይስ ለአጋር ነፃነትን መስጠት? የትኛው ለእናንተ ከባድ ይሆንባችኋል? ሐሳባችሁን በኮሜንት አጋሩን። እንደነዚህ አይነት ጥልቀት ያላቸው
የፍቅር እና የስኬት ታሪኮችን ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ፍቅር ለቤታችሁ ይሁን። መልካም ቆይታ